ብርጋዴር ጀነራል ተፈራ ማሞ ስም አውጥቶላቸው በወል የጋራ መጠሪያ ትርፋንጀት የሚላቸው ናቸው። የትላንቱ ብአዴኖች ያሁኑ የአማራ ብልጽግና ተረፈ ምርቶች የአማራን ህዝብ መከራ በማያባራ አዙሪት ውስጥ እንዲገባ ያደረጉ ከአማራ ማህፀን ተፈጥረው አማራን ለማጥፋት እጃቸውን የዘረጉ ድብኝት አጣቢዎች ለኦሮሚያ ብልጽግና ያደሩ አጎንብሰውና ገብረው መኖርን የመረጡ ወርደው አንሰው የአማራን ህዝብ በየጊዜው በሚመጡ ተረኞች ጭብጦ ውስጥ አስገብተው ባናት አናቱ ስቃይና መከራውን እየጋቱ መኖርን ምርጫቸውና ውሳኔያቸው ያደረጉ እነዚህ ትርፋንጀቶች አብይ አህመድ አማራ ክልል ላይ ፎቶ እንዲታይ ስሙም እንዲነሳ በማድረግ የክህደትና የባንዳነትን ጥግ ያሳዩ ናቸውና የአማራ ህዝብ ከላካቸው በላይ ለተላላኪነታቸው ዋጋቸውን የሚሰጥበት ጊዜ በእርግጥም ሩቅ አይደለም ማለት ይቻላል። ከመለኪያ አንገት ላይ እጁን አንስቶ ለካቲካላ ከመደበው ጊዜ ላይ ቀንሶ ሶሻል ሚዲያ ላይ የሚጣደው እንደ ብርጋዴር ጀነራል ተፈራ አጠራር ትርፋንጀት አገኘው ተሻገር የሰልፍ ፎቶግራፍ ለጣጥፎ የአማራ ህዝብ የሚሰራለትን ያውቃል ከሚል እንደ ቢምቢ ጆሮ ላይ ከሚጮሁ ቃላት ጋር ያሰፈራት መልእክት የሰውየው የሞራል ዝቅተት ያስመሳይነትና አደርባይነት ባህሪ እንደ አብይ አህመድ የችግኝ ቁጥሮች በብዙ እጥፍ መጨመሩን የሚያሳይ እንጂ ከዛ ያለፈ ምንም ቁም ነገር የለውም። አገኘው ተሻገር ፉት ካለም የሚናገረውንም የሚጽፈውንም አያውቅም የሚሉት በቅርብ የሚያውቁት ከአመታት በፊት ጢምቢራው ዞሮ መኪና ሲያሽከረክር ሰው ገሽቶ የገደለበትን አጋጣሚ መለስ ዜናዊን ከመላእክቶች አንዱ አድርጎ ለመግለጽ የሄደበትን ርቀት የሚያስታውሱት ወዳጆቹ ከጠጡ አይንዱ ከጠጡ ብዕርና ማይክ አይጨብጡ የሚለው ክልከላ በአዋጅ ቢወጣ እንኳን አገኘው ተሻገር የሚተወው አይደለም ሲሉ ይገልጹታል። አብይ አህመድን ለአማራ ህዝብ ባለውለታ የሚለውን ደግሞ ደጋግሞ ሲጽፍና ሲለጥፍ ያዩ በቅርበት የሚያውቁት እንደሚሉት አገኘው ተሻገር ፉት ብሎ በአልኮል ሙድ ውስጥ ሆኖ የለጠፈው ሊሆን እንደሚችል ከቶንም አይጠራጠሩም። የቀድሞው የትምህርት ቤት ዘበኛ ኋላም የሚሊሻ ጽፈት ቤት ኃላፊ የዛሬው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የወል መጠሪያው ትርፋንጀት የሚለውን ሳንዘነጋ ስለ ሰልፉ የጻፈውና ያጋራው መልእክት የተገለበጠው ሰልፍ የፈጠረበት ሙቀት አቅሉን እንዳሳተው በግልጽ የተንጸባረቀበት ነበር ማለት ይቻላል። የአብይ አህመድ ፈረስ ሆኖ የአማራን ህዝብ የመከራ ሸለቆ ውስጥ እንዲገባ ያደረገው ተመስገን ጥሩነህ የተማረበትን ትምህርት ቤት በድሮን ያስመታ የገዛ ትውልድ መንደሩን በከባድ መሳሪያዎች ያሳረሰ አቅመ ደካማ የፖለቲካው ድንክ ተብሎ የሚገለጽ አንደኛው ትርፋንጀት ነው። አብይን እስከ መቃብር ለመከተል ቃለ መሐላ የገባ የሳሎን ውስጥ ባሪያ